በቅርቡ ደስታ ምንነት ጥቂት ጽሑፎችን እያየን ነበር እና በጣም የሚገርም አንዶት ሐሳብ አገኘንበት። ብዙ ጊዜ ስኬትና ዘላላቂ ደስታ አብሮ አይሄዱም የሚል ሁላችንም የምናውቀው ስሜት አለ አይደል? አዎ። ያንን ነገር ሳገኝ ወይም ያንን ስራ ሲይዝ በቃ ደስተኛ ሆናለሁ ምንለው በጣም ሁላችንም ውስጥ ያለ ነገር ነው። ግን የሚገርመው እኮ ሰዎች ያሰቡት ቦታ ሲደርሱ የጠበቁት አይነት የደስታ ስሜት አብራቸው አይቆይም። ለምን? ያው በሳይኮሎጂው ዓለም የመድረሻ ስህተት ወይም አራይቫል ፋላሲ ይሉታል። የመድረሻ ስህተት? አዎ። ልክ ከፍ ያለ ተራራን እንደ መውጣት አስቡ። ስትለፋ የምታስበው ስለ ጫፉ ነው። እውነት ነው። ጫፉ ላይ ስትደርስ እይታው ድንቅ ነው፣ ግን ላፍታ ነው። ከዛ በኋላ አንተ ነህ፣ ጭንቀትህ፣ ሐሳብህ ሁሉም ካንተ ጋር አብሮ ነው ተራራው ላይ የወጡት። ይህ በጣም የሚገርም ነው። ያ ሁሉ ልፋትና ጥረት መጨረሻ ላይ የሚሰጠን ደስታ ለምን እንደዚህ ቶሎ ይጠፋል? አንደኛውና ዋነኛው ምክንያት የሰው ልጅ የመለማመድ ባህሪው ነው። አዳፕቴሽን ምንለው መለማመድ። አዎ፣ አዲስ ነገር ሲገጥመን መጀመሪያ ላይ ደስ ይለናል። አዲስ መኪና ስንገዛ ለመጀመሪያዎቹ ሳምንታት የሚሰማን አይነት ስሜት፣ ከጊዜ በኋላ ግን ያ ነገር ያው የተለመደ የህይወታችን አካል ይሆናል። ልክ እንደ ሄዶኒክ ትሬድሚል ማለት ነው። ምንም ብናገኝ አእምሯችን ይላመደውና ወደ ነበርንበት እንመለሳለን የሚለው። በጣም ልክ ነህ። ሁለተኛው ምክንያት ደግሞ ስለ ወደፊቱ ከልክ በላይ እንገምታለን። ያንን ማድረግ ባገኝ ወይም ያንን ገንዘብ ባገኝ በቃ ሁሉም ችግሬ ይፈታል ብለን እናስባለን። አዎ፣ ሕይወቴ በሙሉ ይስተካከላል አይነት ነገር። እውነት። ግን ያ ስኬት ምናልባት የገንዘብ ችግርን ይቀንሳል እንጂ የጤና ጉዳይን፣ ከሰዎች ጋር ያለንን ግንኙነት ወይም የብቸኝነት ስሜትን አይፈታውም። እውነት ነው። አንድ ነገር ሲስተካከል ሌላው እንዳለ ነው። ልክ እንደዛው። ሶስተኛው ደግሞ ግባችንን ያለማቋረጥ እናርቀዋለን። እሱን አልገባኝም። እንዴት ነው የምናርቀው? ማለት አንድ ግብ ላይ ስንደርስ ወዲያውኑ አይናችንን ወደሚቀጥለው እናደርጋለን። ከዛ ደግሞ ከሌሎች ሰዎች ጋር ራሳችንን እናነጻጽራለን። ቤት ገዝተን ስንደስት ጎረቤታችን ትልቅ ቤት ሲሰራ ያያለን። የማጠናቀቂያው መስመር ሁሌም ወደፊት የሚሸሽ ይመስላል። ይሄ እኮ ግራ ያጋባል። ስኬትን ማሳደድ የደስታ ወጥመድ ከሆነ ታዲያ ምን እናድርግ? ምኞት ይቅርብን ነው? ጥያቄው በጣም ጥሩ ነው። በፍጹም ምኞት ይቅርብን ማለት አይደለም። እሺ፣ ችግሩ ያለው ግቡ ላይ እስክንደርስ ድረስ ደስታችንን ማገታችን ላይ ነው። ጥናቶች ደጋግመው የሚያሳዩት ዘላቂ እርካታ የሚገኘው ከቁሳዊ ስኬት ይልቅ ከጥልቅ የሰው ለሰው ግንኙነት ነው። ከግንኙነት? አዎ፣ ከቤተሰብ፣ ከጓደኞች፣ ከማህበረሰብ ጋር ያለን ትስር የሚሰጠን ደስታ በቀላሉ አይጠፋም። ይሄ ሐሳብ ጥሩ ነው፣ ግን በተግባር ከባድ አይደለም። በየዕለት ጉርስ ችግር ውስጥ ሆኖ ስለ ግንኙነት ጥልቀት ማሰብ። በጣም ትክክል ነህ። መሰረታዊ ፍላጎቶች ሳይሟሉ ስለ ስነ ልቦናዊ ደስታ ማውራት ይከብዳል አይደል? ነጥቡ ግን ገንዘብ አያስፈልግም ማለት አይደለም። ይልቁንም ከተወሰነ የገቢ መጠን በኋላ ተጨማሪ ገንዘብ ለደስታችን የሚያበረክተው አስተዋጽኦ በጣም ትንሽ እየሆነ ይሄዳል። ገብቶኛል። ሌላው ትልቅ የደስታ ምንጭ ምስጋና ነው። በሌለን ነገር ላይ ከማተኮር አሁን ባለነው ነገር ላይ ማተኮር። ለምሳሌ ዛሬ ጤነኛ መሆናችን ወይም ደግሞ የምንወደው ሰው ደውሎልን እንደነበር ማሰብ ትናንሽ ነገሮች ናቸው፣ ግን ትልቅ ለውጥ ያመጣሉ። እና በሂደቱ መደሰት የሚባለውም ነገር አለ አይደል? በትክክል። ዲፕሎማውን ብቻ ከማሰብ ይልቅ በትምህርቱ ሂደት ውስጥ አዲስ ነገር በማማር ደስታን መፈለግ አይነት ነገር። ልክ ነህ። ዋናው ቁም ነገር የስኬትን ትርጉም ለራሳችን መቀየር ነው። ስኬት ማለት የግድ ትልቅ ቤት ወይም ከፍተኛ ደሞዝ ላይሆን ይችላል። ታዲያ ምን ሊሆን ይችላል? ስኬት ማለት ሰላም የሰፈነበት ቤት፣ ለልጆች ጥሩ ወላጅ መሆን፣ በምንሰራው ስራ ትንሽም ብትሆን ለውጥ ማምጣት። የስኬት መለኪያውን እኛው ራሳችን ነን የምንወስደው። ስለዚህ እኔ ከዚህ ውይይት የገባኝ ደስታ ጉዞ እንጂ መድረሻ አይደለም የሚለው አባባል ባዶ ቃላት ሳይሆን ሳይንሳዊ መሰረት ያለው ሐሳብ ነው ማለት ነው። በትክክል። ደስታችንን ለነገ ከማስቀመጥ ይልቅ ዛሬ ውስጥ መፈለግ አለብን። እውነት ነው።
ዘላቂ ደስታ የሚመጣው የማጠናቀቂያ መስመርን ስናቋርጥ የምናገኘው ሜዳሊያ አይደለም። ምናልባት እውነተኛው ደስታ ያለው በጉዞው ላይ ከጎናችን ከሚጓዙ ሰዎች ጋር ባለን ግንኙነት፣ በየዕለቱ በምናደርጋቸው ትንሽ ነገሮች ውስጥ ትርጉም በማግኘት እና ደስተኛ ለመሆን ፍጹም መሆን እንደማይጠበቅብን ስንገነዘብ ሊሆን ይችላል።